ትክክለኛው ላሬሞንታንዳ ያየንበት ካምፕ ነው። ባርሳ ማድሪድ 5-0 ሲለጠለጠ ያየንበት ካምፕ ነው። ሜሲ የመጀመሪያው ትሪኳን ሲሰራበት ያየነው ካምፕ ነው። ፈርናንዶ ቶሬስ የባርሳ ደጋፊዎች ልብ ተሸከሽበት ያየነው ካምፕ ነው። ካልማ የተጀመረበት ካምፕ ነው ሊመለስ 4 ቀናት ብቻ ቀርተውታል። ቶርኔም አካሳ ወይም ደግሞ we will return home welcome back home return ምናምን ብሎ ጉግል የተረጎመው ወደ ቤታቸው ሊመለሱ ነው ማለት። ባርሳ ከ2 ዓመት በኋላ ወደ ካምፕ ኑ ሲመለስ እንዲህ ከአትሌቲኮ ቢልባኦ ጋር የሚጫወቱ ይሆን። ለመጨረሻ ጊዜ ጨዋታ ያደረጉት በዚህ ሜዳ ከማዮርካ ጋር ሲሆን 3-0 በሆነ ውጤት ሲያሸንፉ አንሱ ፋቲና ጋቪ ነበሩ የመጨረሻ ጎሎች ማስቆጠር የቻሉት የዚህ ሜዳ አሁን 45000 ሰዎችን ብቻ በመያዝ በፓርሻል ሪኢኖቬሽን ወይም ደግሞ ሙሉ በሙሉ ባላለቀ መልኩ ሜዳው ይከፈታል ማለት ነው። ይሄ ሜዳ በ2024 ከባርሳ 125ኛ ዓመት ምስረታ ጋር አንድ ላይ ይከፈታል ተብሎ የታሰበ ቢሆን 1.1 ቢሊዮን ዩሮ በላይ ከወጣበት በኋላ ግን እስካሁን ድረስ አላለቀም። ግን በ2026 መጨረሻ ወይ ደግሞ 27 ላይ ሙሉ በሙሉ አቅሙ ይከፈታል ተብሎ ይታሰባል። እንግዲህ ሊዮኔል አንድሬስ ሜሱታ ሄዳ ባርካላቸዋለች። እንግዲህ እነሱ ቀድሰው መግባት ነው። ቅዳሜ ጨዋታው ስለዚህ የሚያልቅ ይመስላችኋል? እሱን ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒ ሊንክ፣ ሼር እያደረጋችሁ ይመቻል።